በዚህ በኩል ነው የሄዱት። እኔ የምልህ በዚህ በኩል ተማሪዎች አይተሃል? ይሁን ዩኒፎርም ያደረጉ ወንድና ሴት አወት በትክክል ና በየት በኩል ነው የሄዱት? በዚህ በኩል በትምህርት ሰዓት ትምህርታቸውን ትተው አሁን እዚህ ምን ሊያደርጉ ነው የሚመጡት? በእናትህ እንዴት ነው? ሌላ ጊዜ እንደዚህ አይነት ተማሪዎች አጋጥሞ ያውቃል? አይተሃል አንተ? እዚህ አካባቢ ስለምትውል ብዬ ነው። ፈተና ጨርሰን ነው ምናምን እዚህ አየር ልንወስድ ነው አሉ። እንዴት ወንድና ሴቱን እንደዚህ ጥቅጥቅ ጫካ እንዴት ሊገቡ ይችላሉ? በእናትህ የቱ ጋር ወደ የት ነው የሄዱት? በዚህ ጋር ነው ቀጥታም በጣም እኮ አስቸገሩ እኮ። እንደዚህ አይነት ቦታ እየገቡ ይቅማሉ፣ ያጨሳሉ፣ ሌላ ብልግና ነገር ያደርጋሉ። በጣም እኮ ነው ያስቸገረው። እኛ ትምህርት ቤታችን እኮ በእነሱ ምክንያት እየተሰደበ እኮ ነው ያለው። እንደዚህ አይነት ነገር ስታዩ እናንተ እስኪ እባካችሁ ለወላጆች ወይም ደግሞ ለአካባቢ ፖሊስ፣ ለጸጥታ ኃላፊዎች መናገር አለባችሁ። ምን ሆናችሁ ነው እናንተ? ለምን ዝም ትላላችሁ? ለምን ዝም ትላለህ አንተ? አሁን እንደዚህ አይነት ጫካ ጥብቅ ጫካ ነው ሲገቡ እንዴት ዝም ትላለህ? በእናትህ ለማንኛውም እስኪ ና ተባበረኝ። የቱ ጋር ነው በእናትህ? ያው እዚህ ጋር ብትሄድ እንትን እኔ እዚህ ጋር ነው የምሆነው። አንተ ወረድ ብለህ ማየት ይችላል። አይተሃል? ዩኒፎርም ለብሰዋል አይደል? አዎ ካላወለቁት ኦኬ ያወልቁት ነገሩ ላይ ያወልቁት። አሁን ዱርዬ እኮ አሁን አስቸጋሪ ሆነ እኮ አሁን ተማሪ ዱርዬ ሆነብን እኮ። እኛ ትምህርት እንዴት እናስተምር? መምህርነት ትተን ሌላ ስራ እንስራ እንዴ? አይታዩም። እስኪ ድምጻችን ደግሞ እንትን አይተውን ይሆን እንዴ? በእናትህ ጥቅጥቅ ያለ እኮ ነው። አሁን እንዴት ነው የምንፈልጋቸው? ያው መስመሯን ተከትለን መሄድ ነው። እኔ ተነግሮኝ ነው ከትምህርት ቤት ከወንድ ጋር እየዞረች ነው ተብዬ ነው። ልጅ ወላጅ አባት ነህ? እኔ ወላጅ አይደለሁም፣ ግን የወላጇ ወንድም ነኝ እኔ። አጎቷ ነኝ። እንዴት በትምህርት ሰዓት እዚህ ብትመጣ እነሱ ቢሰሙ ምን ይላሉ? በእናትህ አስቸጋሪ እኮ ነው። ወጣት ናቸው። ምን ታደርገዋለህ? እንዴት በተማሪ ገና የ12ኛ ክፍል ተማሪ ሆነው እንደዚህ አይነት ነገር መስራት አለባቸው? በጣም እኮ የሚያስቸግር ጊዜ እኮ ነው አሁን። አስብ አሁን እዚህ በጣም ይገርም ነው። እንዴ ና እዛ ጋር አየኋቸው። ና በእናትህ ሩጥ። አንተ ሴቷ እየሮጠች ነው። ና እንዴ ተማሪዋ እየሮጠች ነው። ቆይ ምን እያደረክ ነው እዚህ መጣ? አረ ቲቸር እዚህ ጋር ዝም ብለን ልናጠና መተን ነው። ምን ላይብረሪ አታጠናም? እዚህ ምንድን ነው የምታጠናው? አይ ዛፉ ደስ ስለሚጫካ መተን ነው ከልጅቷ ጋር። ቻና እንደ ያለው ልጅቷ ታላይታለች። አይ በቃ እናንተን ስታይ ሩጣ ሄዳ ነው ቲቸር። ማለት ታጠና ከመጣች ምንድነው የሚያስሮጣት? የሚያስሮጥ ነገር ምን አለ? ሌላ ነገር ምናምን አትደባብቅ። አሁን ወላጅ ይመጣል። ቲቸር እኔ ሁለተኛ አልመጣም እንደዚህ አይነት ቦታ ቲቸር። ኪስ ውስጥ ምንድን ነው ያለው ደግሞ? አረ ምንም የለም። ምንም ነገር አልያዝንም። ምንም አልያዝንም። ጫት እንጨት ምንድን ነው? አረ ሌላ ሰው የተጠቀመው ነው። ጫት አልቃምኩም ቲቸር። እኔ ምንም ያው አፌን ማየት ትችላለህ። ምንም ነገር የለም። አሁን ምን ይባላል? ቆይ አሁን ላይብረሪ ሞልቷል። ላይብረሪ ባዶ ነው። ተማሪ አይገባበትም። ጫካ መጥቶ እዚህ ጫካ ላይ አሁን ለማንበብ ምኑ ይመቻል? እዛ እንሂድ ብላኝ እዛ ነው የሚመቸኝ ምናምን ብላኝ ነው እንጂ ቲቸር እኔ እንደውም ላይብረሪ ይሻላል ብያት ነበር። እሷ አይ ጫካ ውስጥ ነው የሚሻለኝ እኔ ነፃ ሆነን እንድንረዳዳ ምናምን ስትለኝ ችግር የለውም ብያት መጥቼ ነው እንጂ እኔ ምንም አላሰብኩትም ቲቸር። እሷን ከፈለክ ጠይቃት። እኔ እሷ ራሷ ናት ይዘኝ መጣች። እኔ ምንም አላሰብኩም። ምን አልከኝ? ሁለተኛ አልመጣም። እሷን ጠይቃት ከፈለክ። ምን ሌላ ምን ለመባለግ መጣር ባለጌውላ? ኧረ ቲቸር እንደዛ አትበል እንዴ! ምንም ነገር አልባለኩም። እኔ ምንም ነገር አላረኩም እንዴ! ምንም ነገር አልባለግም። ምንም ብልግና ምናምን አላረግም። ልናጠና ዝም በል ምላስን ታሾላለህ ደግሞ። እሱማ ምን ይሆናል ታዲያ? እዚህ ምንድን ነው እሷ ስለሮጠች ነው እንዴ ቲቸር ብልግና ያልከው? እኔ እኮ ምንም ነገር ያረኩት ነገር የለም እንዴ! ዝም ብለህ ለምን ብልግና ትላለህ? እኔ ያላሰብኩትን ነገር እኔ ምንም ነገር አላሰብኩም ቲቸር። እሷን መጠየቅ ትችላለህ። እሺ የምታጠናው ደብተር ታዲያ የት አለ? አይ በቃላችን ልንጠያየቅ ነው የመጣነው እኛ ቲቸር። በቃል ልንጠያየቅ። ቦርሳውን ደግሞ ይዘው ሩጣ እኮ ነው መጽሐፉ አይደለ? እኔ ከፈለኩ ሁለተኛ አልመጣም።